ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እያልን የዛሬ ደግሞ የሀቢል 23 ክፍል ነው ይዘላችሁ የመጣችሁ። በዛሬ ዕለት ደግሞ በጣም ለልጅቷ እቺ አጸደ የምትባለው በጣም በበር ሆና ስለሰማታች እስከ መደንገጽዋ ክፍት ስታርገው ልጇ ነበረች እና ልጇ ደግሞ አልሰማቱም። ለማንም አልናገርም እያለች እንዳለ ሽንቷ ለቀቀችው ማለት ነው። እቺ አጸደ ደግሞ ለማንም እንዳትናገሪ ምናምን እያለች ምክንያቱም እቺ አጸደ ለእዝራ እንግደለው እያለቻት ነበር ለእህቱ ማለት ነው። እህቱ ደግሞ እንደዛ ማድረግ አልችልም፣ ምክንያቱም ወንድሜ ሁለተኛ ስህተት አልሰማም። እንደዛ ከሆነ ደግሞ በቃ በደም እንትን ሱስ እየሆነን ነው፣ ወደ ሌላ አቅጣጫ እየሄድን ነው። ባለፈው የሰራ ነው እየቆጫኝ ነው። አሁን ደግሞ እንደዛ አላርግም እያለች እንዳለች ልጇ ሰማታቸው ማለት ነው። ልጇ ደግሞ በጣም ደንግጻ እጇ የነበረ ልብቶን ጣለችው ማለት ነው። ከዚያ ድምጽ ሰመችው አጸደ ደግሞ ልጅዋ በጣም ነው ያስፈራቻት። ልጅዋ ደግሞ በቃ ምንም አልናገርም ምንም እንዳታርጉኝ፣ ወደ ወንድሜ ላኩኝ፣ ወንድሜ እፈልጋለሁ ምናምን ብላ የእዝራ እህት ደግሞ አይዞሽ በቃ ሂጅ ወደ ክፍልሽ እኔ እመጣለሁ ምናምን ብላ ስትሄድ እቺ አጸደ ደግሞ እንዴ ምን ሆነሽ ነው? ምንድነው እየተቀየርሽው ያለሽው ምናምን ስትላች እህቱ ለእዝራ ደግሞ በጣም ነው የተቆጣቻት። እንዴ ምን እየሆነሽ ነው አጸደ? እረ እንደዛ ምንም ሀሳብ እኔ አልገባም፣ ወደዛ ሀሳብሽ ወደ አንቺ የምትሄዱ አቅጣጫ በጣም አልሄድም፣ ከፈለግኝ አሳስሪኝ ምናምን እያለቻት እቻ አጸደም ደግሞ ቀስ በቀስ ከወንድሟና ከአባቷ ታርቃ ለኔ ያልትጥለኝ ነው ምናምን እያለች በውስጧ እያሰበች፣ ከዚያ እቺ ደግሞ ምን ሆንሽ ነው አክስቴ ምን እያሰብሽ ነው ስትል አይ ምንም እያለቻት ነበር። ከዚያ ወደ ክላሷ ልጅቷ ሄየች ማለት ነው። የእዝራ እህት አይዞሽ እኔ እህትሽ ወንድም እንደ እህትሽ እንደ ሁሉም እንደ ጓደኛሽ ለሆይ ነው ምንም አትፍሪ ስትላች፣ ልጅቷ ደግሞ ወደ ወንድሜ ውሰድኝ እኔ ምንም አልፈልግም ማንም አልናገርም እኔ የምፈልገው ከዚህ መውጣት ነው እያለቻት ነበረች ማለት ነው። ከዚያ ደግሞ ኩኩሻ ለእዝራ ጠርታ የሀብል ልደቷ መቼ ነው የልደቷ ጠይቃ ታውቃለች ስትለው እኔ አላውቅም ለምን ጠየቅሽኝ ስላት አይ ለምንም ላውቅ ብዬ ነው ዛሬው ቢሆንሽ ልደቷ አስከብርላት ምናምን ስትለው እንዴ ከመነን ትታወቃላችሁ እንደ አገኛሽ ታውቂያለሽ? ኧረ ምንም አላውቅም ምናምን ስትለው ድንብርብ ብላ የሆነ ነገር ማለት እንዴት ታወቅሽ ታዲያ ማን ነው የነገረሽ? የሀብል ዛሬ ልደቷ እንደሆነ እንደታወቅሽ ምናምን ስላት እሷ ደግሞ በፍርሃት በቃ ድንብርብር ብላለች። ግን ኩኩሻ እውነት ለመናገር ትፈልጋለች ግን ትፈራለች። በቃ የሀብል እናት እሷ እንደ እናት ሆና ስለተቀበለታች እየዋሸች ስለሆነች በቃ ውስጧ ደስታ እየሰጣት አይደለም። ግን ኩኩሻ ደግሞ በጣም ነው የምታሳዝነው፣ ምክንያቱም ጎዳና ነው ያደገችው። ግን እቺ የሀብል እናቷ ደግሞ እንደ እናቷ ስለተቀበለች መጀመሪያ ለምን ተቀብዬ ምናምን እያለች በቃ ውስጧ ደስታ አልሰጣትም። እና ከዚያ ደግሞ ሀቢል ከእዝራ አባት እያወሩ ነበር። የሆነ ልጅቷ እየደነገጠች ነው፣ የሆነ የምታውቀው ነገር ግን አለ። በቃ ደንቅጣ ለማንም አልናገርም እያለች ነው ስትሏ የሆነ ነገርማ የሰማችው አለች ከነዚህ ከናጸደና ከልጅ የሰማችው ነገር አለ ይሆናል ምናምን እያወሩ እንዳሉ በመሀል እንደዛ እያወሩ ከዚያ ደግሞ የኩኩሻ እናቷ የሀብል እውነተኛ እናቷ ደግሞ ለኩኩሻ ኬክ ገዝታ በቃ ስጦታ ልትሰጣ ምናምን እየተዘጋጀት ነበር። ከዚያ እቺ መነን ደግሞ ከሷ ነበረች። እቺ መነን ደግሞ የኩኩሻ እናቷ ሆና ምን ትሰጥያት ነው ምናምን ስትላት ይሄ ወርቅ ልስጣት አባቷ የሰጠኝ ነው ምናምን ስትላት እንዴ ልትሰጣት ነው ባይሆን ምናምን አለች እና ለምን አልሰጣትም ስትላት አይ
የባልሽ ስጦታ ስለሆነ ነው ምናምን ብላ እንድትረሳ አረገቻት። እች ደግሞ ባልሽ የት እንደሆነ አታውቂም፣ ጠይቀሽም ታውቂያለሽ ምናምን ካናዳ ነው ግን በቃ አንድ ግን ጠይቀው አላውቅም። ለምን አትጠይቅም? ኩኩሻ ነው እኮ ለዛ ይሆናል እየደበራች ያለት ምክንያቱ አባቷ ማወቅ ትፈልጋለች ምናምን ብላ አረሳታች ማለት ነው። ከዚያ ደግሞ እቺ አጸደ ደግሞ ለእዝራ እህቱ በቃ በጣም እየተጨቃጨቀታት ነበር። ፕላኗ ወደ ቀጠለው። እቺ ደግሞ ወደ እኔ ችግር የለም ወደ እስሬትም አልፈራም፣ ወደ እስሬትም ልገባ እችላለሁ ከፈለግሽ ምናምን ስትላት እቺ ደግሞ በጣም ደነገጠት። ለምንድን ነው የተቀየረችው ብላ ልታባብላት ስትሞክር ከዚያ ደግሞ እቺ ደግሞ እኔ ማንም በወንድሜና በአባቴ ከመጣሽም አልመርሽም እያለት ስትዝ የእዝራ እህት ደግሞ በቃ ወደ ድሮ ማንነቷ እንድትመለስ ትፈልጋለች። ምክንያቱም ወንድሟ ባለፈው ክፍሏ ገብቶ ታውቂያለሽ፣ እኔ ድሮ እያለሁት አንቺ ዋሽተሽ እናቴ ስትገርፈኝ ከዚያ ተመልሸን በበር ስር ሆነሽ ትናገርና ታዳምጭ ነበረሽ እና ይቺ ልጅ ደግሞ አንቺ በፊት እንደዛ ስታርጊ አንቺ አስታወስኩ ምናምን ስላላት ወደ ድሯ ማንነቷ ወደ እውነተኛዋ ማንነቷ ተመለሰች ማለት ነው። ግን እቺ አጸደ ደግሞ በቃ እንድትመለስ አትፈልግም። የሷ ተንኮል የሷ እንትን ስለምትፈልግ የእዝራ እህት ደግሞ የማያውቅሽ መሰለሽ፣ እኔ ማኛ መሰለሽ፣ አንቺ እኮ የምትፈልጊኝ ለጥቅምሽ ነው እንጂ ለእኔ አስበሽ አይደለም። ለእኔ አስበሽ አልሰራሽም፣ ለራስሽ ለጥቅምሽ ነው። ምክንያቱም በደንብ አውቅሻለሁ፣ አስመሳይ እንደሆነች ውሸታም እንደሆነች አውቃለሁ ስትላች፣ እቺ አጸድ ደግሞ በጣም ነው የተናደደችው። እንዲሁ ሁሉም ሰው እያስፈራራኝ ነው ምናምን ብላ በቃ ተበሻጫ መስተ የነበረው እንዳለ ነው የጠጣችው ማለት ነው። ከዚያ ደግሞ የእዝራ እህቱ ደግሞ እንኳንም ወደ አንቺ ስም አላዞርኩትም፣ ባለፈው የነገርሽም ሁሉም ነገር ወደ አንቺ እንኳንም አላሳለፍኩትም ምናምን እያለቻት ነበር። ከዚያ ደግሞ የኩኩሻ ያሳደገታች እንደ እናቷ ሆና ወደ ክፍለ ሄደች። ምን እያሰብሽ ነው? እናትሽ እኮ ከክሰርታ ምናምን እየጠበቀችሽ ነው ስትላት፣ በቃ አንቺ በቃ ያለሽ ሁሉም ነገር ለብር ነው ምናምን ስትላት፣ ምን ሆነሽ ነው አንቺ በቃ እስከ ካናዳ ለሄድ እንኳን ጠብቅኝ ምናምን ስትላት፣ እንደ በቃ ሁሉም ነገርሽ ለብር ነው ሁሉም ነገርሽ በቃ ብር ነው የምትፈልጊ ምናምን እያለቻት፣ ኩኩሻ ደግሞ እኔ በቃ ለሀቢል ትነግሪያት ነው ስትላት፣ እና ምን አለ ብነግራት ምናምን ስትላት፣ እሺ በኋላሽ ነገርሻት አንቺ ሜዳ ላይ ነው የምትጣሊው፣ ምክንያቱ ከነገርሻት በኋላ ማንም ከአንቺ ጋር ጎን አይቆምም እና ከዛስ ምን ታርጊ ነው ስትላት፣ ኩኩሻ ደግሞ ለዛ እኮ ነው እየፈራሃት ነበር ልነግራት እፈልጋለሁ ግን እየፈራህ ነው ምናምን ስትላች፣ እንደዛ በይ ነው የሚልሽ፣ ምክንያቱም በኋላ ማንም የለሽም እኔም ወደ ካናዳ እንዲሄድ በቃ አጊዜ ምናምን ስትላት፣ እዝራ ደግሞ ለሀቢል ሃፒ በርስዴይ ሰፕራይዝ አረጋት። እንደ ምንድን ነው ይሄ ስትለው፣ በቃ ሃፒ በርስዴይ በዛሬ ዕለት ቢሆንስ የተወለድሽው ምናምን ስታ፣ እንዴት አለችው። በቃ ኩኩሻ ነው እንደዛ ያለችን። ኩኩሻ በምን አወቀች ስትለው፣ እኔ እንጃ አላውቅም፣ በቃ እሷ ነው የነገረችን። ምንን ነግራትን መሰለኝ ምንን ነው የነገረችን እና አክብርላት ምናምን ስትለው፣ ከዛ በቃ እሺ እያለ እንዳለ ሃፒ በርስዴይ ብላ ስትብል፣ ኩኩሻ ደግሞ ከእህቷ ሳሎን ላይ እንዳለ ተጡ እያሉ ሰሙና ጥለው ነው የሄዱት። ከዚያ ደግሞ ኩኩሻ ደበደባት ለእዝራ እህት ማለት ነው። ከዚያ ደግሞ ቀጣዩም እንደሆነ የት እንደደረሰ ክፍል 23 አመጣለሁ። እስከዛ ደግሞ ላይክ ሳብስክራይብ እያለካችሁ
ድጋፋችሁ አይፈለኝ እያልኩ እዛ ቋጫለው። ቻው። ላይክ ሰብስክራይብ እንዳትረሱ። አመሰግናለሁ።